የህፃናትን የአእምሮ እድገት ፈጣን ለማድረግ የሚረዱ 8 ምግቦችን ዛሬ ልንገራችሁ። ቃል በገባሁት መሰረት በባለፈው ቪዲዮ የህፃናትን አእምሮ እድገት የሚጠቅሙ የቤት ውስጥ ቀላል የምንላቸው 4 ዘዴዎች ነግሬያችሁ ነበረ። በዛ ቪዲዮ ላይ ደግሞ ምግቦቹስ የትኞቹ ናቸው ብላችሁ ብዙዎቻችሁ ጠይቃችሁ ነበር። ይሰራልን ምግቦቹ ማወቅ እንፈልጋለን ስላላችሁ ዛሬ ወደ 8 ምግቦች አሉ። ለህፃናት የአእምሮ እድገት በጣም መሰረታዊ የሚባሉ ናቸው። እነዚህን ምግቦች ማወቅ ከፈለጋችሁ እስከ መጨረሻው ቪዲዮ ተከታተሉት። ጤና ይስጥልን፣ ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም። በዛሬ ቪዲዮ ስለ ህፃናት የአእምሮ እድገትና ስለሚያስፈልጋችሁ 8 ዋና ዋና ምግቦች እነግራችኋለሁ። ሁሌም እንደምላችሁ የህፃናት የአእምሮ እድገት 3 መሰረታዊ ነገር ይፈልጋል። አንደኛ ምግብ፣ ሁለተኛ የወላጅ እንክብካቤና ፍቅር፣ ሶስተኛ በቂ እንቅልፍና በቂ ረፍት ማድረግ። እነዚህ 3 ነገሮች ከተሟሉ የብዙዎቹ የህፃናት የአእምሮ እድገት ፍጹም ጤናማ ይሆናል። ከዚህ በፊት በሰሯቸው ቪዲዮዎች ሁልጊዜ የሚጎዳ ምግብ ነው የምታወራው፣ እስኪ የሚጠቅመን ቢያንስ ምረጥልን፣ ታዲያ የትኛው ምግብ እንስጥ የሚል ጥያቄ በዝቶብኛልና ዛሬ ትክክለኛ ምግቦችና ተፈጥሯዊ ምግቦች ነው የምነግራችሁ። ከናዘገጃጀቱ እነግራችኋለሁ። እስከ መጨረሻ አብራችሁን ቆዩ። አንደኛው ምግብ የአሳ ስጋ ነው። የአሳ ስጋ በውስጡ ኦሜጋ 3 የሚባል ፋቲ አሲድ አለው። ይህ ኦሜጋ 3 በተለይ ደግሞ ዲኮክሳ ሄክስኖይክ አሲድ ወይም DHA የሚባለው እጅግ ጠቃሚ የሚባል ንጥረ ነገር ሲሆን ይህ DHA 4 ዋና ዋና ጥቅም አለው። DHA የሚባለው ንጥረ ነገር የፋቲ አሲድ ዝርያ ሲሆን አንደኛ ለአእምሮ እድገት ይረዳል፣ ሁለተኛ ለአይን ጥራት ወይም ለአይን ጤናማነት፣ ሶስተኛ ለቆዳ ጤንነት፣ አራተኛ ደግሞ ለበሽታ መከላከል አቅም። ታዲያ ይህ ወሳኝ የሆነው ንጥረ ነገር ከምናገኛለን ከአሳ ስጋ እናገኛለን። ታዲያ አሳ ጠቃሚ ነውና ሁሉም የአሳ ዝርያ ለህፃናት አይሰጥም። በተለይ ደግሞ ከፍተኛ ሜርኩሪ ይዘት ያላቸው አሳዎች በተለይ ስዎርድ ፊሽ፣ ሻርክ፣ ማክሬል እነዚህ የሚባሉት አይነቶች በፍጹም ለህፃናት አይመከሩም። አይደለም ለህፃን ለአዋቂዎች ራሱ አይመከሩም። ታዲያ ለህፃናት የሚመከሩት የትኞቹ ናቸው? ይህን ከመንገድ በፊት አንድ ደስ የሚል ዜና ልንገራችሁ። ቲክቶክ ክሬቲቭ አዋርድ ላይ በህክምና ሙያ ዘርፍ ያ ማለት ሄልዝ ኤንድ ሜዲካል ክሬተር ኮንቴንት በሚባል ዘርፍ ውስጥ ታጭቻለሁ። ለዚህም የደረስኩት በእናንተ በቤተሰቦች ድጋፍ ነውና ስላጫችሁኝ ወይም እዛው ስላስገባችሁኝ ከልብ አመሰግናለሁ። አሁንም ደግሞ ድምጽ ያልሰጣችሁ በጣም ብዙ ሰብስክራይበሮች አላችሁና እናንተ ቤተሰቦች ናችሁና በትህትና ድምጽ እንድትሰጡኝ እጠይቃለሁ። ያን ድምጽ ለመስጠት ሊንክ ከታች ዲስክሪፕሽን ላይ ያስቀምጥላችኋለሁ ወይም ደግሞ ኮሜንት አድርጉልኝ፣ ኮሜንት ላይ እልክላችኋለሁ። ያ ሊንክ ቀጥታ ወደ እኔ ፕሮፋይል ስለሚገባ እዛ ላይ ስቴፑን በመከተል መምረጥ፣ መጨረሻ ላይ ስልክ ቁጥር አስገብቶ ሰቢት ማድረግ እንዳትረሱ። ወደ አሳ ዝርያዎቹ ስንመለስ ለህፃናት የሚመከሩት የአሳ ዝርያዎች ዝቅተኛ ሜርኩሪ ይዘት ያላቸው ሲሆኑ በተለይ ደግሞ ሳርዲን እና ሳልመን የተሻሉ ናቸው። ቱና ዝርያ አለው። ቢግ አይ ቱና የሚባል አለ። ብዙ አይነት ቱናዎች አሉ። ቱናም በሳምንት 1 ወይ 2 ቀን ይለዋል። ሳርዲንና ሳልመን ግን በሳምንት እስከ 3 ቀን መጠቀም ይቻላል። ታዲያ እነዚህን ስጋዎች ስናዘጋጅ ረጅም ሰዓት በዘይት መጥበስ ራሱ አይመከርም። ምክንያቱም ለምን መሰላችሁ? ከዚህ ቤት እንደነገርኳችሁ ረጅም ሰዓት የሚጠበስ ማንኛውም ነገር በተለይ ደግሞ በዘይት የሚጠበስ ነገር ከሆነ አንደኛ ምግቡ ውስጡ ያለው ኮንተንት ውስጡ ያለው ንጥረ ነገር እየቀነሰ ይመጣል። ሁለተኛ ደግሞ ዘይቱ ከጤናማ ዘይት ወደ ጤናማ ወደ ያልሆነ ወይም ትራንስፋት ወደ ምንለው የዘይት ዝርያ ይቀየራል። ስለዚህ ከዛ ይልቅ አንድ መቀቀል ወይም ግሪል ማድረግ ወይም በስቲም ማብሰል ፍጹም ተፈጥሯዊና የሚመከረው አይነት ነው። ሁለተኛው የምግብ አይነት ደግሞ እንቁላል ነው። እንቁላል አሁን በጣም እየተወደደ ነው። በውስጡ ኮሊን የሚባል ንጥረ ነገር አለ። ይህ ኮሊን የሚባለው ንጥረ ነገር ደግሞ አሴታይል ኮሊን የሚባለውን የነርቭ ቅመም ወይም ኒውሮትራንስሚተር እንዲያዘጋጅ በጣም ይረዳዋል። ስለዚህ ኮሊን በደንብ ካገኘን አሴታይል ኮሊን የሚለው ይጨምራል። አሴታይል ኮሊን ደግሞ ነርቭ ከነርቭ ሴሎች ጋር ወይም ሲናፕስ በምንለው ቦታ ላይ ነርቭ ሴሎች የሚያደርጉትን ግንኙነት በከፍተኛ ፍጥነት የተሳለጠ እንዲሆን ይረዳል። ስለዚህ እንቁላል የምንጠቀም ከሆነ የህፃናት አእምሮ እድገት ፍጥነቱ እየተሻለ ይሆናል ማለት ነው። በነገራችን ላይ አሳና እንቁላል ለህፃናት መጀመር ያለበት መቼ ነው? ይህንን መጨረሻ ይነግራችኋለሁ። ይህን ቪዲዮ እስከ መጨረሻ ተመልከቱት። አንድ አስደሳች ነገር ልንገራችሁ። ዛሬ በዜናዎች ተሞልተናል። ብሩኪድስ የህፃናትና የታዳጊዎች ልዩ ክሊኒክ ከታህሳስ 21 ቀን ጀምሮ ሙሉ ለሙሉ ስራ ይጀምራል። በዚህ ክሊኒክ ይህ ቀረሽ የማይባል እጅግ ዘመናዊ የሚባል ላቦራቶሪ የተገነባ ሲሆን በውስጡ ለአዋቂም ሆነ ለህፃናት የሚሆኑ የላቦራቶሪ ማሽኖች የተቀመጡ ሲሆን እነዚህ ላቦራቶሪ ማሽኖች ዘመን አመጣሽ እጅግ ዘመናዊ የሚባሉ ናቸው። ለእያንዳንዱ ህመም ችግሮችን ነቅሶ ማውጣት የሚችሉ ናቸው። ምናልባት ህክምናና ምርመራ ማድረግ ከፈለጋችሁ ከታች ባሉ 3 ስልኮች አማራጮች ደውላችሁ መምጣት ትችላላችሁ። ወደ ሶስተኛው ምግብ ስናል ሶስተኛው የህፃናትን አእምሮ መገንባት የሚችለው የምግብ አይነት ስጋ ነው። ስጋ ብዙ አይነት አለ፣ ግን ከሁሉም ከፍተኛ አይረን ከሁሉም ከፍተኛ ቫይታሚን ዲ ያለው የጉበት ስጋ ነው። የጉበት ስጋ ቶሎ አይገኝም አውቃለሁ። ሆኖም ግን ውስጡ ከፍተኛ የሆነ አይረን አለ። ይህ አይረን የሚባለው ነገር ጥቅሙን ልንገራችሁ። አይረን ማለት ለአእምሯችን እንዲሁም ለሰውነታችን ኦክሲጅን የሚያቀብሉትን የቀይ ደም ሴሎችን የሚሰራ ወይም የሚያግዝ ንጥረ ነገር ሲሆን አይረን ቀነሰ ማለት ለእያንዳንዳችን የሰውነት አካል የሚቀርበው ኦክሲጅን ቀነሰ ማለት ነው። ስለዚህ ለምሳሌ አይረን ከቀነሰ ወደ ጭንቅላት የሚሄደው የደም ፍሰት እና የኦክሲጅን ፍሰት ይቀንሳል ማለት ነው። ከዚህ በተጨማሪ ደግሞ አይረን የነርቭ ሴሎች በትክክል እንዲሰሩ እርስ በርስ በደንብ እንዲናበቡ በብዙ ኤንዛይሞች ውስጥ የራሱ የሆነ ትልቅ አስተዋጽኦ አለው። በነገራችን ላይ
አይረን ከቀነሰ የደም ማነስ ይከሰታል። የደም ማነስ ከተከሰተ ደግሞ የህፃናት የምግብ ፍላጎት በጣም ይቀንሳል። ሰውነታቸው ደካማ ያደርጋቸዋል። ኪሎቸው እንዳይጨምር ያደርጋል። እንዲሁም የአእምሮ ብቃታቸው ወይም ይሄ ኮግኒቲቭ ዴቨሎፕመንት የምንለው ብቃታቸው የአእምሮ ብቃት በጣም ሊቀንስ ይችላል። ስለዚህ ህፃናት ላይ የኪሎ አለመጨመር፣ መገርጣት፣ መድከም ስሜት፣ የምግብ ፍላጎት መቀነስ እነዚህ የመሳሰሉትን ካያችሁና ኪሎቸው ካልጨመረ ግዴታ የዚህ የአይረን ምርመራ መደረግ አለበት ማለት ነው። ምርመራውን ከፈለጋችሁ ከታች ባሉ ስልኮች ደውላችሁ ቀጠሮ ማስያዝ ትችላላችሁ። ወደ አራተኛው ምግብ እንሂድ። አራተኛው ምግብ እርጎና ሌሎች የወተት ተዋጽኦዎች። በእርግጥ ህጻናት ያለ ወተትም ማደግ ይችላሉ። ሆኖም ግን ደግሞ በወተትና በእርጎ ያደጉ ህጻናት የተሻለ የአእምሮ ብቃት እንዳላቸው ጥናቶች ያረጋግጣሉ። ይህ ማለት ወተት ውስጥ ያለው ፋቶች ወይም ቅባቶች ለጭንቅላት የነርቭ ሴሎች ማይሊኔሽን ወይም የሽፋን ስራ ወሳኝ ናቸው። የነርቭ ሴል በትክክል ስራው እንዲሰራ ሽፋን ይፈልጋል። ይህ ማይሊን ሺዝ ይባላል። ይህ ሽፋን ደግሞ የሚሰራው ከፋት ነው። ፋት ደግሞ ከወተትና ከእርጎ በደንብ የሚገኝ ከሆነ ወይም እንደ አማራጭ ደግሞ ከአቮካዶም የሚገኝ ከሆነ የጭንቅላት የነርቭ ሴሎቹ ፈጣን ማድረግ ይቻላል። በነገራችን ላይ ለህፃናት ምን አይነት የወተት አይነት እንጠቀም፣ የላም ወተት መቼ እንጀምርላቸው የሚለው ብዙ ጥያቄ ስላለ ይህንን በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ያን ቪዲዮ እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክት መጫን አትርሱ። የደወል ምልክት ካልተጫናችሁ አዳዲስ ቪዲዮዎች ስንለቅ ወደ እናንተ ኖቲፊኬሽን ወይም ማሳሰቢያ ሊደርሳችሁ ይችላል እና ሰብስክራይብ ማድረጉ በቂ አይደለም። ኖቲፊኬሽን ባር ወይም የደወል ምልክት መጫን አትርሱ። አምስተኛው የምግብ አይነት ደግሞ የአተርና የባቄላ ዝርያዎች ሌጊዩምስ ወይም ቢንስ የምንላቸው ዝርያዎች ለምሳሌ አኩሪ አተር፣ አባጮማ፣ ምስር፣ አተር፣ ቦሎቄ፣ ባቄላ እነዚህ የመሳሰሉት በውስጣቸው ከፍተኛ የሆነ ዚንክና ቫይታሚን ቢ12 ስላለ እነዚህ ለአእምሮ እድገት፣ ለበሽታ መከላከል አቅም፣ ለአፒታይት እንዲሁም ለሰውነት ግንባታ በጣም ወሳኝ ናቸው። ከዛ በተጨማሪ ደግሞ ፕሮቲን ውስጣቸው ስላለ ስጋ የማይበሉ ህጻናት ወይም ስጋ የማያገኙ ከሆነ እንደ አማራጭ እነዚህን የአተር ዝርያዎች በማቅረብ ኪሏቸው እንዲጨምር እንዲፋፋ ማድረግ ይቻላል። ሆኖም ግን እነዚህ ነገሮች ስንጠቀም በቆሎ መልክ ለህፃናት በፍጹም መስጠት የለብንም። ምክንያቱ ደግሞ ለትንታና ለመታነቅ ያጋልጣቸዋል፣ ወደ ሳንባቸውም ሊገባ ይችላል። ስለዚህ እነዚህን የአተር ዝርያዎች ቢያንስ ለ24 ሰዓት ተዘበዝፏቸውና በመቀቀል በፉል መልክ ሊሆን ይችላል ወይ ተፈጭቶ ሊሆን ይችላል። በተለያየ የምግብ አዘጋጅታችሁ አጣፍጣችሁ መስጠት ትችላላችሁ። ባዶን ሲቀርቡ ጣዕማቸው ብዙም ደስ ላይል ይችላል። ሆኖም ግን በስልስ በቲማቲም ማጣፈጥ ወይም ደግሞ የተሻለ ጣዕም እንዲኖረው ማድረግ ትችላላችሁ። ስድስተኛው የምግብ አይነት ደግሞ አጃ ነው። አጃ ወይም ኦትስ የምንለው ነገር ጥሩ የአይረንና የዚንክ መገኛ ነው። ቅድም እንዳልኳችሁ አይረን ለአእምሮ እድገት፣ ለአፒታይት፣ ለኪሎ መጨመር እጅግ ወሳኝ ነው። ዚንክ ደግሞ ለበሽታ መከላከል አቅም፣ ለነርቭ ሴሎች ፍጥነት፣ ለነርቭ ሴሎች መመረት ወይም መሰራት እንዲሁም ደግሞ ኤንዛይሞች፣ በጣም ብዙ ኤንዛይሞች ዚንክ ላይ ዲፔንደንት ናቸው። ስለዚህ አእምሯችንም ሆነ ሌሎች ኤንዛይም ስለዚህ የአእምሮ ሴሎችና የሌሎች ሴሎች ዚንክ በጣም ስለሚፈልጉ ዚንክ ያላቸው ምግቦች እና አጃ ጥሩ የአይረን ሶርስ ናቸው፣ ጥሩ የዚንክ ሶርስ ናቸው። እነዚህ ደግሞ ለአእምሮ እድገት ብቻ ሳይሆን አንደኛ ኪሎ ለመጨመር ይረዳሉ፣ ሁለተኛ ደግሞ ሰውነታቸው የተመጣጠነ ምግብ እንዲረዳ ይረዷቸዋል። በዚህ አጋጣሚ ኪሏቸው አልጨምር ላላችሁ ህጻናት እንደ አማራጭ የምነግራችሁ ነገር አለ። ይህም አጃ በወተት አዘጋጅቶ በቀን 2 ጊዜ መመገብ። አጃ ወይም ኦትስ የምንለው ነገር ግዴታ የታሸገ ወይም ኩከር የሚባለው ላይሆን ይችላል። ምናልባት ሌሎች ተፈጥሮ የሆነው ከገበያ የሚገኘውን አጃ በደንብ ቀቅላችሁ በወተት እንዲሁም በቅቤ ማዘጋጀትና ህፃናት ኪሎቸው እንዲጨምር ማድረግ እንችላለን። ሰባተኛው ለአእምሮ የሚጠቅሙ ምግቦች ደግሞ አረንጓዴ አትክልቶች ወይም ቬጅቴብልስ የምንላቸው ጎመን፣ ቆስጣ፣ ሰላጣ፣ ብሮኮሊ እነዚህ የመሳሰሉት በውስጣቸው አይረን አለ። በእርግጥ እዚህ ውስጥ ያለው አይረን እና በስጋ ውስጥ ያለው አይረን ልዩነት አለው። ከአረንጓዴ አትክልት የሚገኘው አይረን ነን ሂምፎርም ስለሆነ ቶሎ አይመጠጥም፣ ቶሎ ወደ ሰውነት አይገባም። ሆኖም ግን እነዚህ ከፍተኛ ፋይበር ስላላቸው አንደኛ ድርቀት እንዳይዛቸው ይቆጣጠራሉ፣ ሁለተኛ ደግሞ በቂ የሆነ አይረን ለሰውነታችን ስለሚሰጡ እነዚህ አረንጓዴ አትክልቶች ለህፃናት አእምሮ በጣም ወሳኝ ናቸው። ስምንተኛው የምግብ አይነት ደግሞ ፍራፍሬዎች ናቸው። የመጨረሻው ምግብ ፍራፍሬ ነው። ፍራፍሬዎች በአንቲ ኦክሲዳንት ቫይታሚኖች በተለይ ቫይታሚን ኤ፣ ቫይታሚን ሲ እና ቫይታሚን ኢ ያላቸው ስለሆኑ ለአንጀትና ለጭንቅላት ጤንነት ፍጹም ተፈጥሯዊ የሆኑ ምግቦች ናቸው። በዋነኝነት ስራቸው እነዚህ አንቲ ኦክሲዳንት ናቸው። ያ ማለት መቆጣት ሲኖር የሚቆጣጠሩ ናቸው። አእምሮ ውስጥ መቆጣት እንዳይኖር፣ አንጀት ውስጥ መቆጣት እንዳይኖር ይቆጣጠራሉ ማለት ነው። ስለዚህ እነዚህ ፍራፍሬዎች አፕልን ጨምሮ ሙዝ፣ አቮካዶ እነዚህ የመሳሰሉት ለህፃናት አእምሮ በጣም ወሳኝ ናቸው። እነዚህን ተጠቀሟቸው። ለዛሬ ያለኝ መረጃ ይህን ይመስላል። እንግዲህ ቅድም እንዳሳሰብኳቸው የቲክቶክ ክሬቲቭ አዋርድ ላይ ድምፅ እንድትሰጡን እንግዲህ ተጠይቃችኋል። መረጃውን ከወደዳችሁት ላይክ አድርጉ። ጥያቄ ካላችሁ ኮሜንት ላይ አስፍሩልን። ሊንኩን ኮሜንት ብታደርጉልን ሊንኩን ልንልክላችሁ እንችላለን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም። መልካም ጊዜ